ኦሪት ዘፍጥረት ምዕራፍ 8 እግዚአብሔርም ኖኅን በመርከብም ከእርሱም ጋር የነበረውን አራዊትን ሁሉ እንስሳውንም ሁሉ አዕዋፍንም ሁሉ የሚንቀሳቀሰውንም ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አመጣ፣ ውሃውም ጎደለ፣ የቀላዩም ምንጮች የሰማይም መስኮቶች ተደፈኑ፣ ዝናብም ከሰማይ ተከለከለ። ውሃውም ከምድር ላይ እያደር እየቀለለ ይሄድ ጀመር። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱም በሰባተኛው ወር ከወሩም በ27ኛው ቀን በአራራት ተራሮች ላይ ተቀመጠች። ውሃውም እስከ 10ኛው ወር ድረስ ይጎድል ነበር። በ11ኛው ወር ከወሩም በመጀመሪያው ቀን የተራሮቹ ራሶች ተገለጡ። ከ40 ቀንም በኋላ ኖኅ የሠራውን የመርከቢቱን መስኮት ከፈተ። ከምድርም ላይ ውሃው ጎድሎ እንደሆነ ያይ ዘንድ ቁራውን ላከው። እርሱም ሄደ። ነገር ግን ውሃው ከምድር ላይ እስኪደርቅ ድረስ አልተመለሰም። ርግብም ውሃው ከምድር ፊት ጎድሎ እንደሆነ እንድታይ ከእርሱ በኋላ ላካት። ነገር ግን ርግብ እግሯን የምታሳርፍበት ስፍራ አላገኘችም። ወደ እርሱም ወደ መርከብ ተመለሰች። ውሃውም በምድር ላይ ሁሉ ነበረና እጁን ዘረጋና ተቀበላት። ወደ እርሱም ወደ መርከብ ውስጥ አገባት። ከዚያ በኋላ ደግሞ 7 ቀን ቆይቶ ርግብን እንደገና ከመርከብ ላካት። ርግብም በማታ ጊዜ ወደ እርሱ ተመለሰች። በአፏም እነሆ የለመለመ የወይራ ቅጠል ይዛ ነበረ። ኖኅም ከምድር ላይ ውሃው እንደጎደለ አወቀ። ደግሞ 7 ቀን ቆይቶ ርግብን ላካት። ዳግመኛም ወደ እርሱ አልተመለሰችም። በኖኅ ዕድሜ በ601 ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖኅም የሠራትን የመርከቢቱን ክዳን አነሣ፣ እነሆም ውሃው ከምድር ፊት እንደደረቀ አየ። በሁለተኛውም ወር ከወሩ በ27ኛው ቀን ምድር ደረቀች። እግዚአብሔርም ለኖኅ እንዲህ ብሎ ነገረው፣ አንተ ሚስትህንና ልጆችህን የልጆችህንም ሚስቶች ይዘህ ከመርከብ ውጣ። ከአንተ ጋር ያሉትን አራዊትን ሁሉ፣ ሥጋ ያላቸውን ሁሉ፣ ወፎችንና እንስሶችን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ከአንተ ጋር አውጣቸው። በምድርም ላይ ብዙ ተባዙ፣ ምድርንም ሙሏት። ኖኅም ሚስቱን ልጆቹንና የልጆቹንም ሚስቶች ከእርሱ ጋር ይዞ ወጣ። አራዊት ሁሉ፣ እንስሳም ሁሉ፣ ወፎችም ሁሉ፣ በምድር ላይ የሚርመሰመሰው ሁሉ በየወገናቸው ከመርከብ ወጡ። ኖኅም ለእግዚአብሔር መሠዊያን ሠራ። ከንጹሕም እንስሳ ሁሉ ከንጹሐን ወፎችም ሁሉ ወሰደ። በመሠዊያውም ላይ መሥዋዕትን አቀረበ። እግዚአብሔር አምላክም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ፣ ምድርን ዳግመኛ ስለ ሰዎች ሥራ አደረግሁ። በሰው ልብ ከታናሽነቱ ጀምሮ ክፋት ሁል ጊዜ ይኖራል። ደግሞም ከዚህ ቀደም እንዳደረግሁት ሕያዋንን ሁሉ እንደገና አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቆም።